ይቺ የ700 ፓውንድ ወይም የ669 ኪሎ ግራም ሴት ነች። የዓለማችን ወፍራም ሴት ነች። ይህ ውፍረት ተፈጠረባት አንድ ልጇ የሴሬብራል ፓልሲ ወይም ከአእምሮ ጋር የተያዘ የጤና ችግር ስላጋጠመው በዛ ምክንያት የገጠማትን ጭንቀት ለመከላከል ምግብ በከፍተኛ ሁኔታ ትመገብ ነበር። ምግብም አትሰራም ነበር። ብዙ እንቅስቃሴዎችንም አታደርግም ነበር። ጭንቀትና ድብርት አጋጥሟት ስለነበር ሱፐርማርኬት ስትሄድም በሩ ላይ አስቸግራት ነበር። ተንቀሳቃሽ እቃ መግዛት ስለማትችል መኪና ወይም ተንቀሳቃሽ ተሽከርካሪ ስጧትን በዛ ላይ በከባዱ ቢሆንም ትሽከረከር ነበር ወይም በዛ ትሄድ ነበር። ባለቤቷም ያግዛት ነበር። በሩ ግን አያወጣትም ነበር። በጣም ህይወቷ ላይ ከፍተኛ ተጽዕኖ የፈጠረ ነበር። ይህ ነገር ደግሞ ለመከላከልም ወስና ትነሳለች ወይም ህክምና ለማድረግ ሰውነቷ ሙሉ ቅርጹ የተበላሸ ስለሆነ በጣም ከፍተኛ የሆነ ስጋ ሰውነቷ ላይ ስላለ ያ ነገር ደግሞ ተጽዕኖ ፈጥሮባት ነበርና ህክምና ለማድረግ ተወሰናለች። ህክምናውንም ደግሞ ዶክተሮቹ በሁለት ወር ውስጥ እስከ 40 ፓውንድ ወይም 29 ኪሎ ግራም እንድትቀንስ እንደሚያደርጓትና የነገሯትን ነገር ከተቀበለች እንደዛ እንደምትሆን ነግረዋታል። እሷ ምንም አማራጭ አልነበራትም። ሁለቱ ልጆቿ ያለ እናት እንዲያድጉ ስለማትፈልግ ይህ ውሳኔ ተወሰናለች። ምግብም እንዳትመገብ ይነግረዋታል። ወይም መጀመሪያ የምትመገባቸው ስኳር ያላቸው ነገሮች ፒዛ፣ በርገር ምናምን ነበር የምትመገበው። ምግብ መስራት ስለማትወድና ፈጣን ምግብ የመጣ መብላት ስለምትወድ እንደዛ ነበር። ያንን ምግብ ደግሞ ዶክተሮቹ እንድታቆም ይነግሯታል። እርሷም ደግሞ ሳትፈልግም የመረራትም ያን ነገር ተቀበላለች። ያ ነገር ከተቀበለች በኋላ በመጨረሻም ዶክተሮቹ ቼክ ሲያደርጉ በአንድ ወር ውስጥ ብቻ 70 ፓውንድ ቀንሳ ነበር ወይም 50 ምናምን ኪሎ ግራም ቀንሳ ነበር። ያ ነገር ተስፋ ሰጥቷት አሁንም ጠንክራ እየሰራች ትገኛለች። እቺ ሴት ለውጥ ጎዳና ላይ ትገኛለች።